ሰላም እንኳን ወደ ፓይተን ዴይሊ ቻሌንጅ ክላስ በሰላም መጣችሁ። እንግዲህ በጠየቃችሁን መሰረት በእናንተ ጥያቄ መሰረት ከሌሎች ፕሮግራመሮች ጋር ኮላብሬት በመሆን ይህንን ክላስ አዘጋጅተናል። ከዚህ በኋላ በምኖረን ቆይታችን ፓይተን ዴይሊ ቻሌንጅ ሶልቭ እያደረግን እንቀጥላለን ማለት ነው። ይህን ክላስ አቴንድ ለማድረግ ፕሪ ሪኩዌስት አለው። የመጀመሪያው ፕሪ ሪኩዌስት ምንድነው? ቢያንስ የፓይተን ባክግራውንድ ናውሌጅ ያስፈልጋል ማለት ነው ይህን ክላስ ለመቀጠል። ሁለተኛ ደግሞ ምናልባት ባክግራውንድ ናውሌጅ ከሌላችሁ በሌላ ፕሮግራሚንግ ላንጉጅ በሲሻርፕ ሊሆን ይችላል፣ በሲ ፕላስ ፕላስ፣ በጃቫ ሊሆን ይችላል፣ ብቻ በማንኛውም ፕሮግራሚንግ ላንጉጅ እውቀቱ ያላችሁ ከሆናችሁ ይህንን ክላስ መቀጠል ትችላላችሁ ማለት ነው። ሶስተኛ ደግሞ ምናልባት ለፕሮግራሚንግ ላንጉጅ አዲስ የሆነ ሰው ካለ ይህ ክላስ ለሱ አይሆንም። አዲስ የሆነ ሰው ካለ በኮሜንት ሴክሽን አዲስ ነኝ ብሎ ይጻፍና ለነሱ ደግሞ ሌላ ኮርስ እንሰራለን ማለት ነው። ከዚህ በኋላ በምኖረን ቆይታችን ዴይሊ ቻሌንጅ ሶልቭ እያደረግን እንቀጥላለን። ሶልቭ ያደረግነው ደግሞ የምንፖስትበት ዌብሳይት አለ። እዛ ዌብሳይት ላይ ደግሞ ሌሎች ኮደሮች ስላሉ እኛ የሰራነው እዛ ላይ ስንፖስት እነሱ ደግሞ ሬት ያደርጋሉ ማለት ነው። እንደዛ ያለን እንቀጥላለን። እኔ አክሊሉ እባላለሁኝ የሶፍትዌር እና የኢንጂነር ነኝ። ማንኛውም አይነት የሶፍትዌር ችግሮችን መፍታት እችላለሁኝ። ማግኘት የምትፈልጉት ከስር ዲስክሪፕሽን ላይ የዌብሳይት ሊንክ አስቀምጣለሁ። በዛ ልታናገሩኝ ትችላላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ነው።